አይሽ ዘፈን ማለት ይሄ ነው። ለሱሱ የሚገባ ዘፈን መድኃኔዓለም። ጋይስ ዊንዋን እንውሰዱ ጋይስ። ሌስ ጎ ጀመር ልንገራችሁ whatever anyways ከዚህ ልጅ ጋር እኔ እናንተን አንድ ነገር ያገናኛናል። እሱም የሚያገናኘን ጌም ነው። ጌም ያገናኘናል which is like everyone የስራ ባልደረባ እንደሚሆኑት ቢሮ እንደሚሄዱት ምናምን የስራ ባልደረባ ይነክ ካሁን በኋላ ሄይ አካፍላለሽ እንደ እኔ የሚያገናኘን ጌም እና ጌም ብቻ ነው። ኧረ ደግ በእናትሽ ዘፈን የከፈትኩት ላንቺ አይደለም ለሱሱ ነው። ሱሱ ወረኛ አዝላታለሁ she is my queen ሱሱ my lovely I love you so much ሱሱ አራት አበባ ዊናችንን እናስጠብቅ። እሺ ድሮም መጻደቃለች እንዴ? ወረኛ መጻደቃለ of course በእናታችሁ ቅጡልኝ። እና ራቼ ካለው ራቼ ልቡኮ ብላችሁ ሜላኒ ብላችሁ ጥሩት። ሲጀመር እኔ ነኝ ጥፋተኛዋ። ያላ ላይስኮት ሱሱዬ ብታምኝም ባታምኝም ያላንቺ አይሆንልኝም። ሱሱዬ ብታምኝም ባታምኝም ያላንቺ አይሆንልኝም። ሱሱዬ ፕሊዝ ኪስ ሚ ማይ ገርል ቤቲ መንግስት kiss me my girl ሱሱ ሻይ ድሮም ወንድ ልጅ ሌትስ ጎ ትሪፕል ሄደች ሄደች ወደ ሱሱዬ ትሪፕል ቲም እየተንቀጠቀጠች ነው። እጇ ይንቀጠቀጣል ማለት ስታይኝ ምን ስትል ስለምትንቀጠቀጥ Animos. Triple teamwork. See, Jammer, I don't know him. I know him through a game. አብረን ነው የምንሰራው። meaning he's a gamer, I'm a gamer, so game እንጫወታለን። ያኔም የኔ እናት አስሬ እኮ እንደ ዳዊት መደጋገም ያስፈልግሽ ነው። እቺ ሙድ ግን ማን ያሳየሽ? ምን ቻይና ፊልም ነው እንደምታይ? እንደውም ልንገርህ እዚህ እናንተ ብዙ ስለሆናችሁ ሌሎቻቸው በተራ ጌም ይግቡ። አንተ ግን እዚህ ሀገር ናና አራጋቢ ሆነልኝ። አረ በደንብ ነበር ማራገብሽ፣ ችግር የለውም። ግን ያው ከባድ አሁን እኮ በረራም ተዘጋ። እመቤቴ ላቋርጠው ነው። ስሚ ገንዘብ ይለኝ ሁሌ አራግብልኝ ነው። አያችሁ አጉዷ ግን ይቺ ልጅ አራግብልኝ። አረ ከይ ሜዳን ያረ ቤት ውስጥ አሁን እኔ አንቺን ባገባሽ ለምሳሌ ነው ደግሞ ደስ አይበል አዳምጪኝ አንቺ አዳምጪኝ። ይሄ ባህሪሽ ነው። አዳምጪኝ። የወንዶች ቀን ነው ዛሬ። ባገባሽ ብለህ ኤግዛምፕል እኔ እንደ ከርስ ነው ማየው። ስለዚህ ድንገት አንቺን የምትመስል ባገባ ብለህ ለምንድነው ተማረትብኝ? ኤክስኪውዝ ሚ ምሳሌ ነው እየሰጡሽ ያለው። አልፈልግም። ምሳሌ በእኔ አትሰጥም። ሌላ ሴት ተጠቀም። ተመሳሳይ እኔን የምትመስል ተጠቀም። ለምንድነው ተማረትብኝ? ምሳሌ ነው የገባችሁ። አልፈልግም። አሳይ ነው አንደኛ እንዲሁ ዝም ብዬ እንደዚሁ ሳይሽ ምንም አይነት አሁን ለምሳሌ ሴት ልጅ የፈለገ በቃ የቀበጥ ልጅም ትሁን የሀብታም ልጅም ትሁን ምናምን የሆነ ነገር ግዴታ ነው። ገብቶሻል? አሁን በሙያ በምግብ ምናምን እንደጨራሹ ያለሽም አይመስለኝም። አንቺ የለኝም ቱ ቢ ኦነስት እየሰማችሁ ነው። ማገባው ባል ምግብ የምትሰራ ይቀጥርልኛል፣ ልብስ የምታስተካክል ይቀጥርልኛል፣ እንደን ብር ይሰጠኛል። እኔ አይ ኖ ሃው ቱ ስፔንድ ኢት። ለምሳሌ መቶ ይሄ ለዚህ ነው ይለኛል፣ ይሄን ብር ይሰጠኛል። እኔ እንደሚገባው ሾፒንግ ማድረግ ካለብኝ አደርጋለሁ። ወሬቨር በቃ ብቻ እኔ የምፈልገውን አደርጋለሁ። ረጅም ፀጉር ያላት ሴት ጀመር አትመቹኝም። ረጅም በጣም ረጅም ምናምን ፀጉር አይደላይ። አዎ ከዚህ የራስህ አይነት እንደዚህ ቁጥር የሚል ፀጉር ማበጠሪያ ከያዘው የማይወጣ የራስህ አይነት ነው የምትፈልገው። እንደዚህ ፍሪዙ ራሱ አናትክ ላይ ክብ የሚሰራ ያ እንዴ አንቺ የኔ ፀጉር እኮ አሁን እኮ ነው ሳድግ ነው እንጂ እኮ በፊት እኮ በጣም ሰፈር ውስጥ የሚወደድ ፀጉር እኮ ነው። አሁን እኮ ኑሮ እኮ ነው እንደዚህ ያደረገው እኮ ሜዲ ወይ ሻሩካን ነበር የሚሉኝ። አንቺ ነይ ችግር የለም። ኧረ እኔ እንጀራ አምሮኛል ጋይስ። እስቲ አንቺ የምትበይውን እስቲ ያሳያቸው እና እኔ የምበለውን ላሳያቸው። እኔማ በልቼ ጨረስኩ እኮ። ምን ልብታድለክ እንጀራ ነው የምበላው። ምንድን ነው? እሺ ዳማ ነው እንዴ?
እሱሽ በላው በቃ ጨረስኩ። ይሄ ነው እንዴ ሱሺ የሚባለው? ዳማ ነው አይደል? እግዚአብሔር ያሳያችሁ የኔኑት። ይሄው የማይፈታ ታድለክ። ምንድነው አረንጓዴው ቃሪያ? አረ አልጫ ነው እንጂ አጉርሰኝ